ጤና ይስጥልኝ ውድ ቻናሌ ቤተሰቦች፣ ዛሬም እንደተለመደው ጽናት የተሰኘውን ታሪክ ከባለፈው የቀጠለ ክፍል 7 እየላችሁ መጥቻለሁ። ታሪኩ ከተመቻችሁና ቀጣይ ክፍል በፍጥነት እንዲለቀቅ ከፈለጋችሁ ላይክ፣ ሰብስክራይብ እያደረጋችሁ ከቪዲዮው ጋር እስከ መጨረሻው አብራችሁኝ ቆዩ። ጽናት ክፍል 7። እንዳፈቅር አፍቅሬም እንድሰጥ የሰጠኝ ልብ ለእሱ ሰጥቼዋለሁና ይህን ሰው የኔ አርገው ካላረከው ልቤን መክረክ መልሰው ልቤ ፈጣሪውን ይስማና ወደ ይህን ካልሽ በኋላ ልጁ ያንቺ ታማኝ አፍቃሪ ካልሆነ ፈጣሪ ጠራርጎ ከልብሽ አውጥቶ ያንቺን እጣ ፋንታ በልብሽ ያሰፍራል። ያሰፈረውም ሰው በፍቅርሽ እኩል ፍቅር ሰጥቶሽ ያስደስትሻል። ጽናት አንብባ ስትጨርስ ሌላኛው ገጽ ገለጠችው። ሌላኛው ገጽ ላይ ወንድ ሆይ አደራ ሴት ልጅ አትጉዳ። ሴት ልጅ በዓለም ላይ ትልቁን ስቃይ ትልቁን መከራ ምጥን ተቋቁማ በህይወት እንድትኖር ያደርገችህ የመኖርክ ትልቁ ትርጉም ናት። ምጥ ሲይዛት የሰውነት ክፍሏ ያለምንም ማደንዘዣ ተፈለቃቆ እና ተላቆ በባሊ ሙሉ ደም ከሰውነቷ ፈሶ ተቀድቶ ሰውነቷ በላብ ተጠምቆ በሞትና በህይወት መካከል ሆና የወለደችህ ናትና ትንሽ ነገር ሰውነትን ሲቆርጥክ ምን ያህል ህመም ነው የሚሰማክ? በጣም ትልቅ ነው አይደል? እና እሷ ግን በምጥ ሰዓት ሰውነቷ ለሁለት ሲሰነጠቅ አንተን በህይወት ተሰቃይታ ካኖረችክ ሆዷ ለማውጣት ለምትጥረው ጥረትስ ስቃይስ በሌላ መልኩ ያገባካት ሚስትህ አንተን አባት ለማድረግ ተመሳሳይ ስቃይ ነው የምትሰቃየው። አዳሚ ሔዋንን አትጉዳ ይላል። ጽናት አለቀሰች። ስቅስቅ ብላ አለቀሰች። በጣም አለቀሰች። አይኖቿ እንባን አስለው መቆየት አልቻሉም። እያነበበች ያለው ደብተር እና ፊቷ በእንባ እራሱ ደብተሩን ከድና አስቀመጠችው። ነገር ግን ያዘነ ልቧን ከድና አለማዘን አልቻለችም። በህፃን አይምሮዋ ስንቱን አሰበችው። ሰው በኖረው ኑሮ እንጂ በኖረው እድሜ አስተሳሰቡ አይለካም። ጽናት እሪ አለች። አይታት ለማታውቀው እናቷ አለቀሰች። ተደፍታ ማንባት ጀመረች። እያለቀሰች ሊባኖስ መጣች። ጽናት ግን ልብ አላለቻትም። ምክንያቱም ያኔ ለመጀመሪያ ጊዜ ስለ እናቷ ማሟት ስትሰማ የሰማቻቸው ቃላቶች በጆሮዋ እየተደጋገሙ ስለነበር ነው። አባትሽ ነው እናትሽን የገደላት። የጎረቤታቸው ድምጽ ጽናቴ አባታችን እናታችንን አንገቷ ላይ ቢላ ሰክቶ ነው የገደላት። ጽናት ራሷን አጥብቃ በእጆቿ ያዘቻቸው። ሊባኖስ ብትጠራትም ልትሰማት አልቻለችም። ጽናት በራሷ ዓለም ውስጥ ያለ ሰው ሆናለች። ልክ እንደ ስሟ ጽናተኛ ብትሆንም ይህን ግን መቋቋም እጅግ ከበዳት። ከተቀመጠችበት ተነስታ ቆመች። እጆቿ አሁንም ጭንቅላቷ ላይ ናቸው። ሊባኖስ ግራ ገባት። በደቂቃዎች ውስጥ ምን ሆና ነው ብላ ደነገጠች። ሊባኖስ በድንጋጤ ጽናት ሚጥጥዋ ደህና ነሽ? ምን ነው ችግር አለ? እህትሽ ደህና አይደለችም? ጽናት መልስ አልሰጠቻትም። መንገዳገድ ጀመረች። ሊባኖስ ደገፈቻት። ጽናት ከዛን በኋላ ራሷን ሳተች። ሊባኖስ እርዱኝ ብላ ጮኸች። የሊባኖስን ድምጽ የሰማ ሁሉ ተሰበሰቡ። ጽናትን ወደ ሕክምና ክፍል ወሰዷት። ሊባኖስ ደንግጣለች። የፈጣሪ ያለ አሁን ደህና አልነበረች እንዴ አለች ድምጽ አውጥታ። ለእራሷም አልገባትም። ከዛም ወዲያውኑ ለነገሩ ተረብሻን ነበር አለች። ሊባኖስ በራሷ ዓለም ውስጥ ሆና ጽናትን ድረዷት የሚረባረቡትን ሰዎች እረስታቸዋለች። አንድ ነገርስ ነይ እህቴ እዚህ ተቀመጪ እና ተረጋጊ፣ ምን ሆንሽ አለቻት። ሊባኖስ ምንም ናት ማለት አልፈልግም፣ ግን ደግሞ እህቴ ናትም ብላ መዋሸትም አልፈለገችም። ከዛም እኔም ዛሬ ነው ያወኳት አለች። ነርሷም እሺ እንደዛ ከሆነ በቃ ተረጋጊ አለችና ጥላት ሄደች። ሊባኖስ ደብተሯን ካስቀመጠችበት አግዳሚ ወንበር አምጥታ ገልጻ ከጉያዋ ራስ አውጥታ ለመጻፍ
ጣቶቿን አዘጋጀች። ደብተሩን ገለጠችው። ስትገልጸው የጻፈችው ጽሁፍ ላይ የበሰበሰ ቦታ አየች። የበሰበሰው ሉክ ከእስክሪብቶ ቀለም ጋር ሆኖ አንድ ፈዛዛ ነገር ሰርቷል። ሊባኖስ ይህንን ስታይ የጽናት እንባ ደብተሩን እንዲህ እንዳረገው መገመት አልከበዳትም። ይቺ ብላቴና ለምን እንደዚህ ጽሁፍ አለቀሰች? ለምንስ ነው ይህን ጽሁፍ የረበሻት አለች። ግን ይህንን ለማወቅ የግዴታ ጽናት ወደ ራሷ እስክትመለስ መጠበቅ አለባት። ሊባኖስ ስልኳን አውጥታ ደወለች። የሏለች አንድ ሰው እቤት አላት። በቃ እኔ ወደ ሰላማዊ ልሄድ ነው አለችው። አሁን የት ነሽ ሲላት አሁንም እዚሁ ነኝ፣ ግን በቃ ልሄድ ደክሞኛል አለችው። ሰውየውም አይ ሊባኖስ በቃ ስትረበሽና ማሰብ ስትፈልጊ እነሱ ጋር ነው አደል የምትሄጂው አላት። ሊባኖስም አዎ ልክ ነክ፣ ዛሬ የሚመጣ ሰላማዊ የለም አለች። ሰውየውም አለ ቦታ አለ እንዴ አንቺ ጋር አላት? ሊባኖስም አዎ 5 የተቀቀለ ቦታ አለ አለችው። ሰውየውም እሺ ጥሩ በቃ እዚህ 4 አሉ አመጣቸዋለሁ አለና ተሰናብቷት ስልኩን ዘጋው። ሊባኖስ ደብተሯን እዛ ከሆስፒታሉ ልቅ አለች። ወደ ሰላም የምታገኝበት ቦታ ሄደች። ከ2 ወር ከ15 ቀናት በኋላ ሁሌም በእንደዚህ የሕክምና ቀናት ውስጥ ጽናት ሲሪባት የምታበላት ሚስጥሯን ለምትነግራት እና ራሷን ያካፈለቻት ሴት ሊባኖስ ነበረች። ጽናት ለሊባኖስ ስለ ራሷ እና ስላሉባት ችግሮች እንዲሁም ስለምትወዳት እህቷ ለምን ያንን ወረቀት ስታነብ እንደ ከፋት ሁሉንም ባለሁት ሐኪም ውስጥ በቆየችባቸው ጊዜያት ነግራታለች። ሊባኖስ ግን ለጭንቅላቷ ይከብዳታል በማለት ሙሉ ህይወቷን አላካፈለቻትም፣ አልነገረቻትም። ሊባኖስ ለጽናት በህይወቷ ውስጥ የሚፈጠሩት ነገሮች ሁሉ እሷ ምንም ያህል ብትታገል መሆናቸው እና መፈጸማቸው እንደማይቀር ብርታት ያለው ቃል እየነገረቻት ውስጧ እንዲቀረጽ አድርጋታለች። በተጨማሪም ራሷን ስታ ከነቃች በኋላ በነጋታው መጥታ ብዙ ምክሮችን መክራትና ከተሻላት በኋላ ሙሉ በሙሉ ትምህርቷን እንድትማር ወላጅ በተባለ ቁጥር እሷ እንደምትመጣላት አስረግጣ ነግራት ነበር። ያኔ ጽናትን መልሷ እሺ ነበር። ምክንያቱም ጽናት ያኔ ለሊባኖስ በህይወቷ ስለተፈጠረው ነገር ስትነግራት ሊባኖስ ለጽናት ብርታት ሆናታለች። እንዲህ ነበር ያለቻት፣ ይኸውልሽ ጽናትዬ እንዳልኩሽ ትምህርትሽንም ቀጥይ፣ በፍጹም ትምህርትሽን ማቋረጥ የለብሽም። እህትሽ ደካማ መሆንሽን ብትሰማ በጭራሽ ደስ አይላትም። ደስ የሚላት ጠንካራ ስትሆኚ ነው እንጂ ደካማ ስትሆኚ አይደለም። እህትሽ በእሷ ምክንያት ትምህርትሽን እንዳቋረጥሽ ብታውቅ ይጸጽታታል ነበር ያለቻት። ዛሬ ይህ ሁሉ አልፎ በጸሎት ልትመጣ ነው። 2 ወር ከ15 ቀን ጽናት ትምህርት ቤት ስትሄድ ሊባኖስ ሆስፒታል እህቷን እየተመላለሰች እየጠበቀችላት የ15 ቀን እረፍቷን ሲያልቅ ለወር ትምህርቷን ሳታቋርጥ ቀጥላለች። ሊባኖስ ጽናት እንድታጠና እና የእሷን እና የእህቷን ህይወት ትልቅ ደረጃ ደርሳ እንድታሻሽል ብርታት ስለሆነቻት ትምህርቷን ጥሩ አድርጋ ይዘዋለች። በጸሎትም ከሕክምና ስትወጣ ከሊባኖስ ጋር ዶክተር አስተዋውቃት እህትሽ ጎን የነበረችው ሴት ናት ብሎ ዛሬ የፊሽታ ቀን ነው፣ በጸሎት ወደ ቤቷ ልትመጣ ነው። ጽናትም ቤቱን በእሷና በቤቱ አቅም ፏፏ አድርጋ እህቷን ቤቷ እስክታያት በጣም ጓጉታለች። ወደ ቻናል ቤተሰቦች ክፍል 7 እዚህ ጋር ያበቃል። ክፍል 8 በፍጥነት እንዲለቀቅ ከፈለጋችሁ ላይክ፣ ሰብስክራይብ ማድረግ አትርሱ።